አሎ አቤት አሉ የት ሄዳለሁ እሺ ና ብዙ አትቆይነ ካርገሽ መለስ አትይም እንዴ አይ ይሁን እዚሁ ጥሩ እያደረግሽ ነው እንብላ እሺ ከከትፎስ በምንድን ሆቴሉስ ባለቤቱስ ይሰጠኝ ከየት መጣ ለማዬ ወንድሜ እስኪ ሁሌ እንደዚህ አቅፈ ሰላም በለኝ እስኪ ለችግርህ የምደርስልህ ወንድም ነህ በለኝ እስኪ ለማዬ እጄን ይዞ ብድግ አደረገኝና ወደ መኝታ ቤት ይዞኝ እየገባ በሚያስፈራው አይኖቹ እያየኝ በሚያስፈራው እጁ ልብሴን ከላይ ላይ አትጨርሹ አውቄዋለሁ ትጨርሰው እንጂ ትጨርሰው ምንድነው ነገር ማቋረጥ ምን አይነት ሰዎች ናቸው በመድኃኒዓለም ከሚገርም እንቅልፍ እኮ ነው የቀሰቀሱ መጣው ወይኔ ህልም ነው በለኝ እንካስ በላት አቤት ማን ፈልጋችሁ አቶ ሞክሪያ ቤት ነው አዎ አቶ ሞክሪያ ይኖራሉ ለምን ፈለጋችሁት አንቺ ልጃቸው ነሽ በለምዬ አሁን እኔ ምን ነው አቶ ሞክሪያን የሚመስለው አረ ለማይሞት ማንም እንደዚህ ብሎኛ ያውቃል አቤት መመሳሰል እኮ ሞክሪያ ነው በእጅ ያዙት ወርቅ እንደ መዳብ ይቆጠራል ጆሮ ለራሱ ባዳ ነው አሉ ምን አለ ይሄን እነዚህ ጎረቤቶች ሰምቶልኝ ቢሆን ኖር የድብቅ ልጁ ነሽ እውነቱን ነው ያመላኩ መጠርጠር ያለው አንዴ መጣው ጠብቁ መኩሪያ እቺንም ያክል ልጅ አድርሷል ቁርጥ መልኳም የሰው ሆድ እኮ አይታወቅም የሰው ሆድ በሩን እያንኳኳሽ እኮ ህልሜን አላስጨርሳለች ለምቺ እስቲ ልብ ብለክ አቶ ሞክሪያን አልመስለም አዋጭ ቁርጥ መላኩ ነው የምትመስለው መላኩ አቶ ሞክሪያ ተላላኪ እንጂ መኩሪያ ነው እንዴ መላኩ በቁመታኝታል እንዴ ምንድነው ደግሞ ያስከው አይ የጣማው ጫል በሉ ዓለም የት ላርገው አጣው ለድፋ እና እንደዚህ እንድትራብሹ አንቺማ እንዴት ነው ቆዩ ደና ከተመቸኝ እንቅልፌ ላይ ነው የቀሰቀሳችሁኝ ምን አይደል ልብሱን ሳይወልቅ ብትቀሰቅሱኝ ገርማችሁ ሸሚዙ ላይ እጅግ አድርጎ ጥሎት ደረቱን ሲከፍተው ደረቱ ጸጉሩ ልክ እንደለማ አይደል ያረገው ቀበቶ የወርቅ ቀለበት ይመስላል ቀስ ብሎ በራሱ ጊዜ ከፈተና ዚፑ ወደ ታች ሲያረገው እረስቸው አቶ ሞክሪያ ይመስላል አይደል አሁን በዚህ ሰዓት እኔን መጥራት ነበረብሽ አሁን ይሄ ወሬ መቋረጥ አልነበረበት ድንው ጫጫስ ማን ነው የሚረብሽው እኔ አይደለሁም እነሱ ናቸው አቶ ሞክሪያን ተመሳሳይልሻል አረኛ አላልንም የአቶ ሞክሪያ ልጅ ነሽ ወይ ብለን የጠየቅሽ እኮ ታዲያ ከምናቸው ጋር አመሳስላችሁኝ ነው ባይሆን አብዛኛው ሰው ከለምቺዬ ጋር ነው የሚያመሳስለኝ ቁመናሽ አሳሳቅሽ በቃ እና ለብጨርስ እንዴት ናችሁ ምን እንርዳችሁ ዘመዶቹ ናችሁ እናንተን
ማንን በላችሁ? እኛ ባጭሩ ስንገለጽ ያው በአቶ መኩሪያ ህግ ስር የምንተዳደር የምንኖር ሰዎች ነን። እሷ አለምዬ ትባላለች፣ ወይ ደግሞ ለምቾ። እነሱ ጎረቤቶች ናቸው። እሷ ደግሞ መጤ ማለት መጥቶ ሂያጅ ማለት ነው። እናንተስ ማንን በላችሁ? ዘመድ ነን። ዘመድ ማለት እኮ ወራሽ ማለት ነው። እንዴት ነው እንግዳን እንደዚህ የምትቀበሉ? የኢትዮጵያነት ባህላችን ጠፋ ማለት ነው። በጣም ነው የሚያሳዝነው። አቶ መኩሪያ ይሄን ቢያዩ ሁላችን ነው የሚዘለዝሉ። እባካችሁ ወደ ውስጥ ዝለቁ። ከመዝለቃችሁ በፊት ምንድን ነው ጉዳያችሁ? ለብርቱ ጉዳይ ነው መግባት እንችላለን? ቶሎ ሩት፣ ስልኩን አንሺ፣ ፍጠኝ፣ ቶሎ ፈጠን በይ። ሄሎ፣ ማን ልበል? አዎ የአቶ መኩሪያ ቤት ነው። እኔ ደግሞ 6ኛ ሚስታቸው ታምራቡ ይዘለቀ እባላለሁ። በቤት ውስጥ ሙሉ መብት ያለኝ ያው ተከራይ መብት ሲወጣ አጠገባቸው ቁጭ ብዬ የሴት ልጅ ብልሃቷ ያስፏልኩኝ። አታስቢ፣ ችግር የለውም። ስልኩ የአቶ መኩሪያ ባለቤትና የኔ ነው። ተከራይም ደግሞ የሚጠቀመው በዚሁ ስልክ ነው። ለመሆኑ አንቺ እንዴት ነሽ? ቤተሰብ ሰላም ነው? አወኩሽ አላወኩሽ ምን ይሰራልሻል? እያናገርኩሽ አይደለ እንዴ? እኔ የምለው ደርሽ መጥቻለሁ። ይቅርታ ስለቆየሁ። ስንት ቁጥር ይላል? እስቲ ቆይ ጣልጋ አትግባ። የሞት ጥሪ የሚለው ደራሲ ለመሆኑ ማን ነው? የቀይ ኮከብ ጥሪ ነው አርስቱ። የሞት ጥሪ ይላል። ምን ይላል መሰለ? ሞት ሲጠራችሁ ሰተት ብላችሁ አትግቡ፣ ተጋፈጡ ይላል። አመት አላወራ ምን አለ አንድ ጊዜ ብታዳምጠኝ። ይልቁንስ ጎረቤቱን ጠራ አድርግና መርዶውን ነግረን እንሂድበት። መርዶ? የምን መርዶ? የመኩሪያ ደግሞ አያት አርፈዋል። ምን ነው ታመው ነበር? አሁን እንደዚህ አይነት ጥያቄ ይጠየቃል? ከስር መሰረቱ መታወቅ አለበት። መጽሐፉ ምን ይላል? ሞት ሲጠራችሁ ሰተት ብላችሁ አትግቡ ይላል። ለምን ለሞት እጅ እንሰጣለን? ለመሆኑ ንገሩኝ፣ በምን ምክንያት ሞተ? ታሞ ነበር ወይ? ሆስፒታል ገብቶ ነበር ወይ? ሐኪሙ የሰጠው መድኃኒት አልተሻለውም ወይ? መድኃኒቱ ጊዜ ያለፈበት ነው ወይ? አሁን እንደዚህ አይነት ጥያቄ ይጠየቃል? ለምንድን ነው ሁላ ጥያቄ የምትጠይቁት? እውነቱን ነው ልዑልዬ። ነገርን ከስር መሰረቱ ከሀስከፈ ያለው ማንዬ አለም ነሽ። በአንዴ ለምዬን ከዳሹ ማለት ነው። ደህና አደራችሁ? ምን ሆናችሁ ነው በጧት የተሰበሰባችሁት? እስቲ ገምት። ተሰብስባችሁ መሬትን ልትረግጧት ነው እንዴ? ውይ ረስቸው። አለምዬ ጥለሽኝ ሄድሽ መስሎኝ። አለሽ እንዴ? ነቅታል መላኩ? በእውነት ነቅቻለሁ። ምን ተብሎ ነው የሚነገረው? በቃ ያተመርሿል ብሎ መንገድ ነው። ይሄንን መርዶን ላመጡ ሰዎች ብንተው ይሻላል። እኛ እንሂድ እንቀስቅሳቸውና ካረጋገናቸው በኋላ ያለውን ነገር ብንነግራቸው ይሻላል። እንሂድ። አዎ ይሻላል። እንሂድ፣ በቃ እንሂድ። ይሄንን ምን ላድርገው? ወዘድ ልድፋው? አዎ አለምዬ ከፈለገች ስልካንሺ ጋርኩሽ እስካሁን ምንድን ነው ማታለሽ? ቤቱን አስተካክዬ እኮ ጣራታለሁ ብዬ ነው። ግቡ፣ ቁጭ በሉ። አረፍ በሉ፣ ግቡ። አረፍ በሉ፣ ቁጭ በሉ። አረፍ በሉ፣ ግባ፣ ቁጭ በሉ። ቁጭ በሉ። እንዴ ምን ሆነሃል? ምነው ታክሲ ገጨኝ እኮ ነው የመሰለኝ። ቆይ ስልክ አንሺ ብሏል ይላከሽ። ይገርማችኋል። ካለውትሬ ከመኩሪያ ተለይቼ እዚህ ሶፋ ላይ መተኛት ስጠረጥር ግን የመኩሪያ አያት የሙስ መንፈስ ያስተኛኝ ይመስለኛል። ከዛ ሳትሉኝም እዚህ እንደተኛው ስልክ በደወል። ስልኩን አንስቼ የመኩሪያ 6ኛ ሚስት ነኝ ብዬ ገና ከማለቴ የጠረጠርኩት አልሆነ። የመኩሪያ አያት ሳይታመሙ እከሌን ዛሬ አየነው ስንል
በብርድ ልብስ ውስጥ እያለ እግዜር ወሰደው ነው። ቆይ ምንድን ነው የምትቀባጥሪው? ቆይ ምንድን ነው እያልሽ ያለሽው? ቆይ አንቺ ማነሽ? አንቺ ማነሽ? እኔ የመኩሪያ ሚስት ማነሽ? እኔ ማነሽ? የጉጉት ነው ጉድ ባቦተ አሬ ሆኖ ነገር ንገሩኝ። ምንድን ነው ጉዱ? አይደለም መኩሪያ፣ ተረጋጋ። እሳቸው ምን አሉ? አንቺን ማነሽ? እሷ ደግሞ እኔን ማነሽ? ጉድ ብላ አትጀምርም? ቆይ ግን አቶ መኩሪያ እሷ ማነች? ይኸው ጥያቄ ሻር እሷ ማነች? ጉድ እኔን ማነሽ? ካላወቁሽ ታዲያ መጠየቅ መብታችሁ አይደለም እንዴ? ይልቁኑ ምንድን ነው እስቲ ንገሩኝ። ቆይ አሁን በዚህ ሌሊት የመጣችሁት ህልማችሁን ጨረሳችሁ ነው? እኔ አልጨረስኩም። ድሮስ ይሄ ህልም አይቶ መች ይጨርሳል? ሁሉንም ሴቶች ሲያይ እኮ ነው የሚያልማቸው። ሁሉም እኮ ነው የሚያልመው። እነዛ ሰዎች ዛሬም ተጣሉ ማለት ነው? እኔ ነኝ ጥፋተኛው። ሌሊት ተነስቶ ማንም ሰው እንዳይረብሸኝ የሚል ቅጣት የውስጥ ደም ጽፌ ነበረ። ተግባራዊ አለማድረግ ማለት ድንጋይ ላይ ውሃ ማፍሰስ ነው ይላል ታላቁ ሊቅ። አላነበብክም? ኧረ አንብቤዋለሁ። አቶ መኩሪያ ማለት እሺ፣ ባለቤትሽ ቀጥይ። ይሄ እንዳጨርሱ ምንድን ነው ያልሽው? ከአቶ መኩሪያ አያት ጋር እዚህ ሶፋ ላይ ተኝቼ ነበር። ከሙት ወይም መቼ በቃ የመጡበትን ጉዳይ ነገሪያቸውና ህልሜን ካቆምኩበት ልቀጥል። በቃ የጋሽ መኩሪያው አያት አይደሉ እንዴ? ማን ነው የሞተው? አረ ንገሩኝ። ተቀመጥ። በሚነግሩ ነገር ስሜት እንዳይሆን ንጉሥ ዳዊት ማቅ ለብሷል፣ አመድ ነስንሷል። ልጁ ስትሞት ግን በቃ ልጄ፣ ሚስቴን፣ አባቴን ሁሉንም በአንድ ቀን ያጣሁት እሱ ሲያመጣው። እኔ እኮ ለምን ዙሪያ ጥምጥም እንደምትሄዱ አልገባኝም። ለምንድን ነው ቀጥታ የማትነግሩኝ? ምንድን ነው እሱ? ልንነግርህ እኮ ነው። ምን መሰለህ? ኦፋ ይልቁኑ ልቤን ማንጠልጠል ትታችሁ ለምንድን ነው ቀጥታ የማትነግሩኝ? እነሱ እንግዶች ናቸው። ይዘው የመጡት መልእክት አለ። ማነሽ? ቴምር ነሽ? ታምራት? ማነሽ ስምሽ? አንቺ ታምር። ይኸውልሽ ተአምር ሆንሽ ቴምር። እነዚህ እንግዶቹ ምን ሊሰሩ ነው የመጡት? እሺ በምን ጉዳይ መጣችሁ? የመኩሪያ አለሙ አያት ስለሞቱ መርዶ እንድንነግር። ማን? የመኩሪያ አለሙ እዚህ ትልቁ ጋራዥ የሚሰራው። ይኸውልህ መኩሪያ፣ እኔ ነፍስ ይገርምሃል መኩሪያ፣ እሳቸው በአያታቸው ስም እጣ ቆርጦ ነበር። አሁን ይሄ ልትነግሪኝ ነው? ህልሜን ሳጨርስ በሌሊት የመጣችሁብኝ? እርስዎ እኮ የአካባቢ ትልቅ ሰው ነዎት። ሁሉም ሰው ስለሚያውቀውት እኮ ነው። አይደል? ትልቅ ሰው ነኝ። አዎ፣ ይህንን እኮ የአካባቢውን ሰው ሆነ ተከራይ ሊመሰክር ይገባል። በቃሽ፣ ዝም በይ። በቃ ሄደን እናርዳቸው እንበላለን። ጋሽ መኩሪያ ዛሬ ሙክትን ያዘጋጀው ስንት ቁጥር ይሆን? በነገራችን ላይ ትናንትና 17 ቁጥር ቆርጬ ነበር። ለማን ወጣ? የትናንቱ ለማን ነው ወጣው? ቆይ እስቲ እንዴ 17 ቁጥር የገራዥ ባለቤቱ በአያታቸው ስም የቆረጡት ዕጣን የወጣው 17 ቁጥር አንደኛ ዕጣ። ነፍስ ይማር።
ለዚህሽ ኑሮ ነው ሀብት የምንለው? ነፍስ ይማር ጋሽ መኩሪያ ከእርሶም ይቅሩበት፣ በቃ ይቅርብዎት። በቃ ደህና ይዋሉ። እሺ የሁላችሁንም የፍቅር ጥያቄ አንብቤዋለሁ። አንጥቼ አውርጄ ውሳኔ አሳልፌያለሁ። በአንደኝነት ደረጃ የተመረጠው ሰው ማለት የሁላችሁም የፍቅር ጥያቄ በአግባቡና በተቀናጀ እንዲሁም ደግሞ ልብን በሚማርክ መልኩ ነው የቀረበው። ሆኖም ልቤን ያሳመነልኝ ሰው እኔ ነኝ። ልቤን አታፍርሽው። ልቤናቸው ለምን ጠየቃችሁ አይባልም። አንድ ሰው መመረጥ ስላለበት ነው እንጂ እኔ ማንንም ማስከፋት አልፈልግም ነበር። የተቸገርሽበት የተጨነቅሽበት ነገር ካለ እኔ ልፈታልሽ እችላለሁ። ክፍለ ሀገር ያለው አባቴ ማለት ደውሎ ለካ አንቺ ሴት ነሽ ወይ ጣጣ የማያጣው ግቢ ገና በጠዋቱ እብደቱን ጀመረው።